ሰሞኑን የወጣ አንድ ጥናት እንደሚያሳየው የወባ በሽታን ለማከም የሚያስችል አዲስ መድኃኒት ተገኝቷል። ኒቲሲኖን በመባል የሚጠራው ይህ መድኃኒት በሽታውን የሚያክመው የሰዎችን ደም ለወባ ትንኝ መርዛማ በማድረግ መሆኑን ተመራማሪዎቹ አረጋግጠዋል። ይህም ገዳይ የሆኑ ነፍሳትን ቁጥር ለመቀነስ ተጨማሪ የቁጥጥር መንገድ ሊሆን ይችላል ተብሏል። ኒቲሲኖን ምንም እንኳ ፕላዝሞዲየም የሚባለውን የወባ ትንኝ ስርጭትን ባይከላከልም በሽታውን ሊያስተላልፉ የሚችሉ ትንኞችን ቁጥር ለመቀነስ አሁን ተጨማሪ የመስክ ሙከራዎች እየተካሄዱበት ነው። ሳይንስ ትራንዚሽናል ሜዲሲን የተሰኘ የሳይንስ መጽሔት ጥናቱን በተመለከተ ያወጣው መረጃ እንደሚያሳየው ኒቲሲኖን በአሜሪካ የምግብና መድኃኒት አስተዳደር ማረጋገጫ ያገኘ መድኃኒት ሲሆን አልፎ አልፎ በዘር የሚተላለፉ የታይሮሲን መዛባት በሽታዎችን ለማከም ሲያገለግል ቆይቷል። በአዲሱ ምርምር ግን ይህ መድኃኒት አኖፊሊስ በመባል የምትታወቀውን የወባ በሽታ አማጭ ትንኝ ሊገድል እንደሚችል ተረጋግጧል። ተመራማሪዎቹ እንደሚሉት ኒቲሲኖን ትንኞችን ከደም የሚያገኙትን ምግብ ለመፍጨት በሚያስፈልጋቸው ወሳኝ ኢንዛይም ላይ ያነጣጠረ ነው። በቤተ ሙከራ በተደረገ ምርምርም የወባ ትንኝ ይህንን አዲስ መድኃኒት በውስጡ የያዘ ደም በምትመገብበት ወቅት መድኃኒቱ ገዳይ መሆኑ ታይቷል። አዲሱ መድኃኒት ጸረ ተባይ መድኃኒቶችን የሚቋቋሙ ትንኞችን ጭምር በመግደል ከዚህ ቀደም ከነበረው አይቨርሜክቲን ከተሰኘው የወባ ትንኝ መድኃኒት የተሻለ ነው ተብሏል። በአሜሪካ የኖተርዳም ዩኒቨርሲቲ ባልደረባና የጥናቱ የጋራ ተቆጣጣሪ የሆኑት አልቫሮ አኩስታ ሴናሮ እንደሚገልጹት ሌላው ጠቃሚ ነገር አዲሱ መድኃኒት ኬሚካሎችን የመቋቋም ባህሪ ባዳበሩ ሌሎች የትንኝ ዝርያዎች ላይ ውጤታማ መሆኑ ነው። Insecticide resistant mosquitoes, so the only few drugs, few insecticides that are ጸረ ተባይ መድኃኒቶችን የሚቋቋሙ ትንኞችን ይገላል። ለብዙ አስርት ዓመታት በመስክ ጥቅም ላይ የዋሉ ጥቂት ጸረ ተባይ መድኃኒቶች አሉ። ነገር ግን መድኃኒቱን የሚቋቋሙ ትንኞችም አሉ። እነዚያም መድኃኒት የሚቋቋሙትን በኒቲሲኖን ሞክረናቸዋል። እናም በቀላሉ በመድኃኒቱ ሊጠቁ ከሚችሉት ትንኞች ጋር እኩል ይጋለጣሉ። እናም ከአይቨርሜክቲን የተሻለ የሚሰራ ብቻ ሳይሆን ብዙ ጥቅሞችንም ያስገኛል። A lot of benefits in this sense, not only to mention that it performs better than ivermectin. ይህ መድኃኒት በየቀኑ ዝቅተኛ መጠን ያለው 2 ሚሊግራም ቢወሰድ እንኳ ትንኞችን የሚገድል መሆኑን ታይቷል። እነዚህ ግኝቶችም ኒቲሲኖን ለወባ አማጭ ትንኞች ቁጥጥርና የወባ ስርጭትን ለመከላከል ተጨማሪ ምርመራ እንዲደረግ መንገድ ጠርገዋል። በቤተ ሙከራ የተደረጉ ምርምሮች እንዳረጋገጡትም ትንኟ ኒቶሲንን የወሰደ ሰው በምትነክስበት ጊዜ የመድኃኒቱ መኖር ነፍሳቱ ከደም የወሰዱትን ምግብ መፍጨት እንዳይችሉ ያስተጓጉላል። ከ24 ሰዓታት በኋላ ደግሞ ነፍሳቱ እንዲሞቱ ያደርጋል። አዲሱ መድኃኒት ምንም እንኳ ለትንኞች መርዛማ ቢሆንም ለሰው ልጆች ግን አደገኛ አለመሆኑ ተመልክቷል። ይህም ኢቨርሜክቲን ከሚባለው የወባ ትንኝ ኬሚካል ጋር ሲነጻጸር በደም ውስጥ የበለጠ ለረዥም ጊዜ ይቆያል። እንዲሁም በእንፋሎትና በፈሳሽ መልክ ሊረጭ የሚችልና እንደ ጸረ ተባይ ሊያገለግል የሚችል በመሆኑ ሁለገብ ነው ተብሏል። መድኃኒቱ ለወባ ተጋላጭ በሆኑ አካባቢዎች ውጤታማ መሆኑን ለማረጋገጥ ተጨማሪ የመስክ ሙከራዎች ቢያስፈልገውም የመጀመሪያዎቹ ግኝቶች እንደሚጠቁሙት ግን የወባ ትንኝን ለመቆጣጠር ርካሽና ውጤታማ በመሆን ተስፋ ሰጪ ነው ተብሏል። ከዚህ አንጻር በለንደን የንጽህናና የትሮፒካል ሕክምና ትምህርት ቤት የተላላፊ በሽታዎች ተባባሪ ፕሮፌሰር የሆኑት አናላስት እንደሚሉት ግኝቱ ተስፋ ሰጪ ነው። በተለይ በአፍሪካ ተጋላጭ በሆኑ ማህበረሰቦች ውስጥ በቅርቡ በተደረገው የመስክ ምርመራ የተገኘው ውጤት ላስት እንዳሉት በጣም ጠቃሚ ስራ ነው። በጣም ጠቃሚ የሆነ ስራ ነው። እኔ እንደማስበው መስክ ላይ ባሰብነውና በጠበቅነው መንገድ እንዳልተከናወነ ከታየው ከአብዛኛው ከአይቨርሜክቲን የመስክ ሙከራዎችና ከተገኙት ትንሽ ተስፋ አስቆራጭ ውጤቶች አንጻር የተሻለ ነው። የዓለም የጤና ድርጅት መረጃ እንደሚያሳየው በ2023 ዓመተ ምህረት 260 ሚሊዮን ሰዎች በወባ በሽታ የተያዙ ሲሆን በዚህም ምክንያት 597,000 ሰዎች ህይወታቸውን አጥተዋል። ያም ሆኖ እንደ ወባ ያሉ በትንኞች የሚተላለፉ በሽታዎችን ለመዋጋት በርካታ ህክምናዎች አሉ።
በእነዚህ ህክምናዎችም ከ2000 ዓመተ ምህረት ጀምሮ 2.2 ቢሊዮን የጤና ችግሮችንና 12.7 ሚሊዮን ሞትን መከላከል ተችሏል። ለምሳሌ ሞሶኪሪክስ በሚል ለገበያ የቀረበው RTS-S የተባለው ክትባት ከ5 እስከ 18 ወር ዕድሜ ክልል ውስጥ ባሉ ህጻናት ላይ ከባድ የጤና ችግሮችን ለመከላከል 30% ውጤታማ ሆኗል። በዚህ ሁኔታ የወባ በሽታ የሚያደርሰውን ጉዳት ለመቀነስ የአሁኑን አዲስ መድኃኒት ጨምሮ ሌሎች ክትባቶችና መድኃኒቶችን ለማግኘት ምርምሮች ቀጥለዋል። መድኃኒት ለማግኘት ከሚደረገው ምርምር በተጨማሪም በተለያዩ መንግስታዊ ያልሆኑ ድርጅቶችና የጤና አካላት በሰፊው የሚሰራጩ ጸረ ነፍሳት ኬሚካል የተረጩ የወባ ትንኝ መከላከያ አጎበሮችም ጠቃሚ መሳሪያዎች ናቸው። በግሎባል ፈንድ የኤድስ የሳምባ ነቀርሳና የወባ መከላከያ ከፍተኛ አማካሪ የሆኑት ስቴርላ ላሪስ እንዳሉት እንደ ክትባትና መድኃኒቶች ሁሉ ጸረ ትንኝ መድኃኒት የተረጩ አጎበሮችም በሽታውን ለመከላከል 30% ውጤታማ ናቸው። የግሎባል ፈንድ መረጃ እንደሚያሳየው በታንዛኒያና በቤኒን በተደረጉ ሙከራዎችም ከ6 ወር እስከ 10 ዓመት ዕድሜ ክልል ውስጥ በሚገኙ ህጻናት ላይ ፕሪትሮይድና ክሎሮፒናፒር በተባሉ በሁለት ጸረ ተባይ መድኃኒቶች የተረጩ አጎበሮችን በመጠቀም የወባ በሽታን በግማሽ መቀነስ ተችሏል። ነገር ግን በአጎበሮች ላይ ጸረ ተባይ መድኃኒቶችን እንደመጠቀም ሁሉ በሽታውን ለመቆጣጠር ለሚሞክሩ ቡድኖች የነፍሳት ቁጥጥር አስፈላጊ ሆኖ ይቆያል። በዚህ ሁኔታ የወባ በሽታ በላቲን አሜሪካ፣ አፍሪካ እና እስያ በሚገኙ በርካታ ሀገሮች ለማስወገድ ተሞክሯል። ነገር ግን ይህንን የሚሰሩ ቡድኖች አገልግሎቱን መስጠት ካልቻሉ የወባ አማጭ ትንኞችን ለማጥፋት የሚደረጉት እርምጃዎች ሊቆሙ የሚችሉበት አደጋ እንዳለ ተገልጿል። የቅርብ ጊዜ ዘገባዎች እንደሚጠቁሙት የትራምፕ አስተዳደር በዩኤስ የዓለም አቀፍ ተራድኦ ድርጅት የሚደረገውን ሰፊ የድጋፍ መርሃ ግብር በማቋረጥ እንደ ወባ ላሉ የጤና ምርምሮች የሚሰጠውን ገንዘብ ሊቀንስ ይችላል። ከዚህ አንጻር አሜሪካ በሀገር ውስጥና በውጭ ለሚደረጉ የሕክምና ምርምሮች የምታደርገው የገንዘብ ድጋፍ ሊቀንስ ይችላል የሚል ስጋትም አሳድሯል። ነገር ግን ፕሮፌሰር ላስት ድጋፉ በጣም አስፈላጊ መሆኑን ያስረዳሉ። important issue at the moment, and I think it will be devastating for. በአሁኑ ጊዜ በጣም አስፈላጊ ጉዳይ ነው። እኔ እንደማስበው በጤና ስርዓቶችና መርሃ ግብሮች ላይ በእርግጠኝነት ከሰሃራ በታች ባሉ የአፍሪካ ሀገሮች ከባድ ጉዳት ያስከትላል። ነገር ግን እንደ ኒቲሲኖን ባሉ አዳዲስ ሞለኪውሎች ልማት አውድ ውስጥ ከዚያ የበለጠ ተደራሽ ሊሆን ይችላል ብዬ አስባለሁ። ባለፉት 10 ዓመታት ወይም ከዚያ በላይ ከፍተኛ ትርፍ ያስገኙ አሁን ያሉ ምርጥ መሳሪያዎችን መጠበቅና ማቆየት ላይ ብዙ ትኩረት መደረግ አለበት። የወባ ትንኞች በዓለም ላይ በሽታን ለሰው ልጆች በማሰራጨት በጣም ገዳይ ተውሳኮች ተደርገው የሚወሰዱ ሲሆን በዓመት ከ1 ሚሊዮን በላይ ሰዎችን ገዳይ በሆኑ በሽታዎች እንዲያዙ ያደርጋሉ። የወባ በሽታ በተለይ ከሰሃራ በታች ባሉ የአፍሪካ ሀገራት ከፍተኛ ጉዳት የሚያስከትል በሽታ ነው። ከዚህ አንጻር በዓለም አቀፉ የሳምባ ነቀርሳና የኤችአይቪ/ኤድስ ፈንድ ከፍተኛ የወባ አማካሪ የሆኑት ስቴርላ ላሪስ ይህንን በሽታ ለመቆጣጠር የሚደረገው ጥረት የገንዘብ ድጋፍ ከሌለው ስራው የተገደበ ሊሆን እንደሚችል ያስረዳሉ። ለዚያ የሚቀርበው ምክረ ሀሳብ ጣቢያዎቹ ጥቂት ቋሚና ተደራሽ ሊሆኑ በሚችሉበት ጊዜ መሰራት እንዳለበት ነው። ጉዳዩ እንደዚያ መሆን አልነበረበትም። ነገር ግን አሁን ከተማ ውስጥ በሚከሰት የወባ በሽታ ላይ በማነጣጠር ጭምር የበለጠ ጥቅም ላይ እየዋለ ነው። ይህም የወባ በሽታ ስርጭት እንዲጨምር ያደርጋል የሚል ስጋትም አላቸው። እንጨነቃለን። ፔዳሉ ከእግር እየወለቀ በመምጣቱና የጉዳዩን መጨመር ማየት በመቻላችን እና እንደሱ ነው። በወባ ላይ መዋለ ንዋይ በማፍሰስ ለምንሰራባቸው ሀገሮች ብቻ ሳይሆን የዓለም የጤና ደህንነት ጉዳይ ነው። ማህበረሰቦችን ወደ ጤናማነትና ጠንካራነት ይለውጣል። እንዲሁም በኢኮኖሚና በማህበራዊ እይታ የበለጠ ጠንካራ ያደርጋል።
into healthier and stronger and more resilient communities economically and social perspectives. በመሆኑም በአሜሪካ የሚደረገው የአዲሱ የወባ በሽታ መድኃኒት የኒቲሲኖን ቀጣይ ምርምሮችም በዚሁ የገንዘብ ድጋፍ ቅነሳ እክል እንዳይገጥመው ስጋት አሳድረዋል።